የኔ ቆንጆ ባልሽ ቢሰርብሽም ቻዩ ስሜታዊ ሆኖ ነው። ሰባት ቤቱን እስከሚነሳ ነው ማጥራግራግ ያለብሽ። አዎ አጥንቱ ድረስ እስከሚሰማው ምንም ዝም ማለት የለብሽም። ያው ቢመታሽም እንትን ሆኖ ነው አሳልፊ። አንቺ አይንሽ ጠፍቶ ነው የምታሳልፊው። አፐርከት ለወርከት ያቡ ማርሻል አርት ምናምን እግዚአብሔር እንዲህ ዝም ያላችሁት ነው ነገ እያደገ የሚሄደው። ያረጋሽን እጥፉን መመለስ ብታጪ በዘነዘና ለሁለት አናቱን ከፍለሽ እጅሽን ለምትሰጪው አካል ስጪ። I'm telling you አካና ንጉሴ ጭራሽ አፐርከት። እኔ ምለው የዘመኑኛው ሴቶች ምን አይነት እርሾ እየተጠቀማችሁ ነው እንደዚህ ልባችሁ እብጥ ያለው? እኔ ሴቷ ዝም ብለሽ ተነራቺ ማለት አይደለም፣ እየደገፉኝ እንዳልሆነ እንድታውቁልኝ ይፈልጋሉ። ነገር ግን ጸብ መሃል ገብታችሁ ቹቹ ከምትሉ ታረቁ፣ ነገርን ቁጭ ብላችሁ ፍቱ እንደማለት አፐርከት በይው። ጭራሽ በመዶሻ አናቱን። ምን አይነት ዘመን ላይ ነው የደረስነው? እናንተም ደግሞ ሴቶች የዚችን እንስት ምክር ሰምታችሁ አናቱን በጥርቃችሁ ነከነ ጎዲያ የተዘጋው ዶሲ ላይ ሜን ካራክተሩን ይዛችሁ ቁጭ እንዳትሉ ተናግሬያለሁ። ሆነም ቁጭ ብሎ እንደ ቤተሰብ ነገሮችን መፍታት ነው እንጂ አረ ወየው ትኩስ ድንች ትውልድ። የድሮ እናት አባቶቻችን እኮ ስንቱን መከራና ውርጅብኝ ችለው ነው ትዳሮቻቸውን ቀጥለጥ አድርገው እስከዛሬ ድረስ ያቆዩት። አሁን ከዘመኑ ጋር አብሮ መለወጥ አሪፍ ሆኖ ሳለ ወንዶችም ሚስቶቻችሁ ላይ እጅ ማንሳታችሁን ቆጠብ አድርጋችሁ ግብ ውስጥ መግባት ተገቢ ነው ብዬ አላስብም። ዘመናዊ ባለ ትዳር እንደመሆንና ነገሮችን ፊክስ እንደማድረግ ትዳር ነው ወይስ ሪስሊንግ ነው? ቡጢ ራግቢ ነው እንዴ? ነገሩ እንኳን ተፈጸመ ቢባል ሴቶች እህቶቻችን ነገሩን የማቀዝቀዝ ስቴፖች አሉት። ለምሳሌ በመጀመሪያ ራስን መከላከል፣ ቀጥሎ ደግሞ በአቅራቢያው የሚገኙት ጎረቤትና እንዲሁም ሽማግሌዎችን በመሰብሰብ መገጸጽ ነው። ምንድነው ጭራሽ አናቱን ተርክኬ እጄ ለመንግስት ሰጣለሁ የምትዩ? ያንቺ እጅ ለመንግስት ምን ይሰራለታል? እናንተም ደግሞ ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። 1 ሚሊዮን ፎሎወር ልንገባ ነው። ማፊ ሙሽክላ ቴንክ ዩ